ሲጀመርሽው ለብር መልስ ማሰጭኝ ቆይ እሺ መልስ ሰጨኝ ከመጀመሪያው ነው ማጨስ የጀመርሽው አንቺ አንዴ ተረጋጋ በቃ ነገር ከመጀመሪያው ነው አንቺ ማጨስ የጀመርሽው ቃል ተረጋጋ አንቺ ዝም በመታሻለሁ አርፈሽ ተቀመጪ አንቺ ከየት ነው የመጣሽው ይሄን ገዝቼው ነው በቃ ምንድነው ገዝቼው ነው ማለት እንዴ ለምን ማለት እንዴ ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። ዛሬ ከጓደኛዬ ፍቅር ጋር አብረን መተናል። ሰብስክራይብ እያረጋችሁ ሼር እያረጋችሁ አብራችሁን ቆዩ። ዛሬ መጣነው ቃልን ፕራንክ ለማድረግ ነው አይደለ? ልታስገድለኝም ጭምር ነው። ያ አይቀርም እንኳን አንቺ እኔም እሞታለሁ ዛሬ። ለማንኛውም ከመሞታችን በፊት እሱን በጣም ጨጓራውን እረድ ድብን አድርገን ነው የምንሞተው አይደል? ምን ልናረግ መሰላችሁ? ያው ምን እናረጋለን? ባለፈው የተፈጠረውን ነገር ታውቃላችሁ። አዎ እንግዲህ የልደቷን ቀን አስቡ። ቢረሳ የኔ ልደት ቀን ይረሳል? ረሳሁት ብሎ ፕራንክ አድርጎኝ ነበር። አይ አይቼዋለሁ። እሱ እንዴት ይረሳል? ባሌ ሆኖ እንዴት ዝም ማለትሽ ራሱ ገርሞኛል። ማለት እኔ እንጃ በደበሽን ይዘሽ ነበረብሽ አንቺ ምን ነው ለብሰሽን ይዘሽ ሲጀምር ጠላት ከሩቅ አይመጣም። እጠራጠርሽ ነበር። ኧረ ስታይ ደግሞ የሚዲዮ እንዳይልሽ። አይ ችግር የለውም አታስቢ፣ እንደዛማ አይልሽም። ምን መሰላችሁ ፋሚሊ፣ አሁን እኛ ምን አድርገን ፕራንክ ልናደርገው እንዳሰብን ታውቃላችሁ? ሲጋራ ልንገዛ ነው። ከዛ ኪስ ውስጥ እንከተውና ብር አቀብለን እንለዋለን። ከዛ ያየዋል። የዛኔ ሪአክሽኑን እናያለን። አባሱ ሳይወድም ባጭሩ አይወድም ሳይሆን በቃ የሚጠየፈው ነገር ነው። ከዛ ያ ነገር ደግሞ ቤቱ መግባቱን ሲያቅ የሚሰማውን ስሜት መገመት አልችልም። ያው በሚስቱ እኔ እንኳን በሆነ ይሰይፈኛል እንኳን እኔ ማለት ነው። ብቻ አሁን ምን ፍቅር ይኸውልሽ፣ እኔ አውቃለሁ የባሌን ጸባይ። እባክሽ እንዳይደርስብኝ እንዳይገልኝ የሚቻልሽ ምን እንዴ ለምን ይዤሽ መጣው? እናቱ እሺ እኮ ፕራንክ እንዳላደርገው ለደህንነቴ አስቤ ነው ሰግቼ ነው። ስለዚህ እባክሽን ያዛርጊው ምናልባት ሊመጣኝ ተካ እንዴ እኔም ልደረብ እኔ እወጣለሁ ደህና ዋሉ ብዬ አስገብቼሽ እወጣለሁ። ከዛ በቃ ትቀርጫቸዋለሽ። ሲጀምር እሷ ክፉ ነች። ለማንኛውም አሁን ምንድነው የምናደርገው? ሲጋራውን እንገዛለን። እሺ እንገዛለን ማለት ትገዣለሽ? አይ እንገዛለን። እኔ አልሄድም ፍቅር ግን ማለት ነው። አሁን አስበሽዋል? እዚህ ሰፈር ሆኜ ሱቅ ሄጄ ሲጋራ ስጡኝ ስል ችግር የለውም ላንቺ ችግር የለውም። ምን ማለት ነው ችግር የለውም እንዴ? ምን ማለት ነው? በየቀኑ ያዩኛል፣ በየቀኑ ወጣለሁ፣ በየቀኑ ገባለሁ። ሲጋራ ብያቸው በቃ ብቻ እንደሌላ እንደሱሰኛ አድርገው ሊያስቡኝ ይችላሉና የኔ እናት እንደው የኔ ውድ ካሜራ አለ ችግር የለውም ትገዣለሽ። ምን አገባኝ? እኔ አልሄድም ማለት ማርያም አንቺ መሰለኝ ጨጓራው የሚቃጠለው። እኔ ግን አልችልም፣ አፈራለሁ። ማርያምን እፈራለሁ። እኔ ሲጋራ ገዝቼ አላውቅም። ሲጀመር እኔ በጣም ነው የምፈራው። ሰው ራሱ እንዴ እኮ እኔም እኮ ገዝቼ ሰማላቃ እንደሚፈራው እኔ ገዝቼ አላውቅም። ማርያምን እኔ አልገዛም እንዴ በማርያም ነኝ። በጓደኛሽ አባ ሲጋራ ስጠኝ። ቀላል እኮ ነው ቀላል። ይኸውልሽ ኮፍያሽን ዝቅ አድርገሽ ሲጋራ አለ ሲጋራ ስጠኝ። አይ አልልም እንዴ እዚህ ግቢ እኮ እመጣለሁ ምናምን ያዩኛል። እንዴ የበምኒ ጓደኛ ምናምን ብለው ቢያወሩስ እኔ አልፈልግም። እንዴ በምኒ ከሚባል የበምኒ ጓደኛ አይሉ ይበሉ ችግር የለውም። ኧረ ፍቅር ሱሰኛ ተባለ ችግር የለውም። የዛሬ ፕራንክ ለማድረግ ምናምን አልገዛም። ከፈለግሽ እሷ ትግዛው አልገዛም። በእናትሽ እንደውኔ እሷ ካሜራ ነው ያዘች። ሽታው ራሱ እሱማ እኔም እኮ ደስ አይለኝም፣ ግን ያው ፕራንክ ነው። ለኔ ያልሆነ ደግሞ ለኔ ያልሆነ በቃ ምን መሰለሽ፣ አሁን በቃ ሄደሽ ባለሱቅ ሲጋራ ስጠኝ ፍቅር፣ ምንም አይደለም በቃ ሲጋራ ስጠኝ ማለት ብቻ። ቀላል እኮ ነው እኮ እሱ እኮ ነው ከበደው። አይከብድሽም፣ ይሄንን ማድረግ አይከብድሽም። ሲጋራ ማለት ሌላ ስም የለውም? እሺ ወይ ሌላ ስም የለውም ወይ? የሚጨሰው ነው
ጣል እንዳይሰጠኝ በጣም እሺ። ለማንኛውም ስንት ብር ይመስልሻል? እኔ እንጃ ከ200 ብር ይበልጣል። ይበልጥ አይመስለኝም። 250 200 ብር ቢሆን ለማንኛውም 300 ብር። እሺ በቃ ምላክበት ክፈኝ። ደፋር ምንድነው ምላክበት? ምን ማለት ደፋር ሲጋራ እኮ ነው የምገዛው እንዴ? በቃ መልስ ካለው ሰዎች አልፈልግም። ጨምሪ መልስ ካለው ሰዎች ጨምሪ። ቢያንስ የሆነ ነገር መገዛው ወይ ፍቅር እንትን አትበይኝ። ምንድነው የሆነ ነገር የምትገዢው? ይኸው እሺ ትንሽ ናት። ይሁን በቃሽ። ይሄ እኔ ነው አይደለ? ሂጂ በቃ ሂጂ። ሲጋራ አለ ሲጋራ አለ። ትቻለሽ በቃ አይከብድሽ። ሂጂ ማለት ሱቅ ሲጋራ አለ። አልታይማ አሁን አትታይም። ጨነቀኝ ጠበበ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ በኖርኩበት እድሜ በስካሁን ዘመኔ እንዳንቺ ምወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው። የስራሽን ይስጥሽ። አንቺ አጃክስ ሲጋራም 50 ብር ማርያም አንዱ ሲጋራ አንድ ሁለቱ አይደለም። መጀመሪያ ለካ ሲጋራ ነበር ያልሽኝ። አጃክስ አልኩኝ። ከዛ ድጋሚ እና ከዛ ድጋሚ ማለት ነው እንደዚህ አላየኝማ። ከዛ ድጋሚ እንትን ሲጋራ አስተኝተኛው ይነድሽ አለኝ። የፈለከውን አልኩት። ከዛ አይ ብዙ አይነት እኮ ነው ያለው ነው ሲል አረ ችግር የለውም የፈለከውን አልኩት። ከዛ እሺ ብሎ ሻጋ አደረገና እንደዚህ ሰጠኝ ማለት ነው። ከዛ ስንት ብር ነው ስለው 50 ብር። የት ምኑ ስለው ሲጋራ አጃክስ እንዴ? ኦኬ ሁለቱም አንድ ላይ 50 ሁለቱም አመጣው። ለቤት ይጠቅምሻል አጃክስ። እኛ በጣም ብዙ አድርገን ነበር የገመትነው። እንዴት ድፍረቴን አወጣጥቼ እንደገዛው ትቻለሽ። ሲጀምር የቀረው መልስ ለኔ ነው። እሱን በኋላ እናወራበታለን። በይስ እንግባና ደግሞ እሱን ፍራንክ እናደርገዋለን። አንቺ ግን ወይኔ እኔ ግን እየደበረኝ ነው። ለምን የሆነ ነገር አንበላም? ፈንሻ ችብሰሽ ፈንሻ የለም ቤት ውስጥ? አይ የለም። እሱ ያው ሁለቱም ተገዝቶ ነው። ፈንሻ ምን ችብስ ተገዝቶ በቃ ችብስ አልወድም። እሺ በቃ ፈንድሻ እንግዛ። እንትን ውስጥ ጃኬት ውስጥ አለ ኪስ ውስጥ ብር። እሺ ታቴኒ ነው። አናይ ምን ይሰራልናል ያንተ ካርታ? ምን አይነት ካርታ እንደያዝን ስለማታውቅምሽ እንዴ? ለኔ ነው ያለው 4 ማርያም ባልሽ ለታቃመኝ ከዛኔ 4 ታቃምሽ አለ አባ በደንብ ያው ነጥይ ምን ምድረው ሶራት አቀም እንዴ? ከየት ነው የምትጠይ? ያረኛለክ ከኪሷ ውስጥ ነው አጣከም ነው ስሙና ከየት ነው የምትጠይ? ያረኛለክ ያንቺ ጃኬት ነው ነው እኔ ነው ናግሪኝ። ያንቺ ጃኬት ነው አይደል ወይ? ከየት መጣይ? እኔ አላውቅም እንዴ። ምን ማለት ነው አላውቅም? ያንቺ ጃኬት ውስጥ እኮ ነው ያገኘሁት። እኔ አይደለሁም ያስቀመጥኩት። ምን ማለት ነው? እኔ አይደለሁም ያስቀመጥኩት። ታዲያ ማን ያስቀመጠው? እኔ አላውቅም። ኪስ ውስጥ እንዳለ አላውቅም። ማን ያስቀመጠው? ምን ማለት ነው? እኔ ያስቀመጥኩት የምትይ አንቺ ዝም በይ። እሺ አርፈሽ ተቀመጭ። ከየት ነው ያመጣሽው? ከየት ነው ያመጣሽው? አትበይ። አባስኪ ተረጋጋ። ከየት ነው ያመጣሽው? አትናደድ። እሺ ከየት ነው ያመጣሽው? ከሱቅ ነው። ከየት አመጣዋለሁ? ምን ልታረጊው ነው?
ንገሪኝ፣ ምን ልታረጊው ነው እንዴ? ምን ማለት ነው? አንቺ ዝም በይ። ምን ይደረጋል? ይኸውልሽ ፍቅር በማያገባሽ አትግቢ። መንገድ ላይ ይሄ ጫት ምናምን ሲያጭሱ አይታጠቅም። ምን ይሄ ኖርማል እኮ ነው። እንደምታከብለው አንቺ ለምንሽ ነው የገዛሽው? ላጨሰው። ምን ማለት ነው ላጨሰው? ከመጀመሩ ነው ማጨስ የጀመርሽው? እስከ ዛሬ አታውቅም እንዴ? ንገሪኝ፣ ከመጀመሩ ነው ማጨስ የጀመርሽው አንቺ? ተረጋጋሽ። መጀመሪያ ከመጀመሩ ነው ማጨስ የጀመርሽው? ተረጋጋሽ። አስረዳሃለሁ። ምንድን ነው የምታስረጂኝ እኮ? አስረዳሃለሁ። ምን ነው የምታስረጂኝ? ተረጋግተህ ስማኝ መጀመሪያ። ምን ነው የምታስረጂኝ እንዴ? ምንድን ነው ከመጀመሩ ነው አንቺ ማጨስ የጀመርሽው? ምን ማለት ነው ኪስ ውስጥ ታደርጊዋለሽ ማለት? አይደለም መጀመሪያ ተረጋጋ። ይሄ ኖርማል ታጨሽ ነበር እንዴ? አባዬ ወለስ እኔ እግዚአብሔር መታሻለሁ። እሺ ቆይ ከመጀመሩ ነው አንቺ ማጨስ የጀመርሽው? ላስረዳህ። ምን ነው የምታስረጂኝ? ይኸው ላስረዳህ መጀመሪያ። አምጣ ለቀቂ ወደዛ ክርቢት ነው የጀመርሽው። ለብር መልስ ማሰጪኝ። ቆይ እሺ ቆይ መልስ ስጪኝ። ከመጀመሩ ነው ማጨስ የጀመርሽው አንቺ? አንዴ ተረጋጋ። በቃ ነገር ከመጀመሩ ነው አንቺ ማጨስ የጀመርሽው? ቃል ተረጋጋ። አንቺ ዝም ብለሽ መታሻለሁ። አርፈሽ ተቀመጪ። አንቺ ከየት ነው የመጣሽው? ይሄን ገዝቼው ነው። በቃ ምንድነው ገዝቼው ነው ማለት? እንዴ ለምን አትረጋጋና ሰማኝም? ምንድነው ተረጋግቼ የምሰማሽ? ሞክረልኩ እኮ ለማቆም። ምንድነው የምታቆሚው? መች ጀምረሽ ነው የምታቆሚው? አታውቅም አንተ። በቃ ተረጋጋና በስርዓት ያለውን ነገር በስርዓት ሰማኝ። እየሞከርኩ እኮ ነው። ፍቅር እግዚአብሔር ነው ያገባሽ። ውጪ ከዚህ ነው። በቃ ዝም በይ። አርፈሽ ተቀመጪ። ምን አደረገች? ሲጋራ እኮ ነው እንደምታከብደው። ይሄ ነገር እንደማልወድ ታውቂያለሽ። ለዛ ለማቆም ሞክራለች፣ እየሞከረች ነው። መች ነው የጀመርሽው? ቆየው። ለምጠይቅሽ ጥያቄ መልስ ስጪኝ። ቆየው ማለት መቼ? ቆይቻለሁ። መቼ? ከ4-5 ዓመት። ምን ማለት ነው? ከ4-5 ዓመት ማለት 4-5 ዓመት ነው። ግን እየሞከርኩ ነው ያለሁት። ለማቆም እየሞከርኩ እኮ ነው። ተረዳት እና ወይ ይሄን ያልኩ መጥፎ ነገር ይኸውልህ፣ በቃ እየሞከርኩ ነው አልኩ አይደል እንዴ? በቃ ከዚህ በኋላ አልችልም። በእርግጥ ላቁም። በእርግጥ ውስጥ ያገኘሁት ምን ማለት ነው? አልችልም ማለት አልችልም ስትይ አልገባኝም። ምን ማለት ነው? ምን ማለት ነው አልችልም ማለት? አንቺ ዞር በይ ወደዛ፣ ወደዛ ዞር በይ አንቺ። ተረጋጋሽ መጀመሪያ። አልችልም ማለት እንዴት አልነገርሽኝም እስከ ዛሬ? እኔ አላውቅም እኮ እኔ አላውቅም። ምን ማለት ነው? እንዴት ነው የምትነግረው? አዎ እንዴት ልንገርህ? እሺ ምን ማለት ነው? እንዴት ልንገርህ ማለት ምን ብዬ ልንገርህ? ትተወኛለህ? ትጠላኛለህ? አሁንም ሞድሽ ነው እንደሚመስልሽ? አሁን ከዚህ በኋላ ይሄን አግኝቼው ሞድሽ ነው የሚመስልሽ? እና ምን ታረጋለህ? ምን ልታረጋኝ? ምንድን ነው ምን ልታረጊው ማለት? ቃል ተረጋጋ። በቃ ነገሮችን አሁን የኔ ድክመት ነው አይደለ? ድክመቴን እኮ አብረን ከጎን የሆነ ነው መፍታት ያለብህ አይደል? እንዴ ምን ማለት ነው? ጭራሽ ትዳር ውስጥ ሆናችሁ ሞድሽ ነው ምናምን ትላለህ እንዴ? እግዚአብሔርን እያናደርሽ። ምንድነው የማናደድህ? እኔ ሲጋራ ነው አይሻ፣ ሲጋራ ነው። አውቃለሁ፣ የሚጎዳ ነገር ነው። ሴት ልጅ ነሽ፣ ሴት ልጅ ነሽ እና እንዴት ነው ሲጋራ የምታጨሽው? ምን እስከ ዛሬ ተደብቄ አምጪው አምጪው አልኩሽ አይደል እንዴ? አንቺ አምጪው። ቃል ለምንድን ነው የምትመጣት? መቼ ነው የጀመርሽው? ነገርኩህ እኮ በቃ ቆይ ምን ለመሆን ነው የጀመርሽው? በቃ ደበረኝ፣ ጨነቀኝ፣ ደበረኝ። ከጭንቀቴ ለመውጣት ስላደረኩ ምንድን ነው የጨነቀሽ? ምንድን ነው የደበረሽ? ንገሪኝ። ምንድን ነው ያስጨነቀሽ? አሁን እኮ አይደለም የፈለገ ነገር ያስጨነቀሽ። እንዴት ነው ሲጋራ የምትጀምሪው? አንቺ ቆይ ማሰባችሁም እንዴ? አንቺስ እንዴት ዝም ትያለሽ? ጓደኛው አይደለሽ እንዴ? ሴት ልጅ ሆና እንዴት እንድታጨስ ትፈቅጃለሽ? አንተስ እንደማትወድ ስለምናቅ ደብቃንክ ነው እንጂ ያው ካወቅ
ትተዋታለህ በሚለው ጭራሽ አንቺም ታውቂያለሽ። ገና ያኔ አንቺም ታውቂያለሽ። ይሄ ምንድነው ታውቂያለሽ ነገር እኮ ነው። ምንድነው እሷም ታውቃለች። የምታካብደው ከዚህ በኋላ እዚህ ቤት እንዳትመጪ አንቺ። ምን ማለት ነው እንዴ? ጓደኛዬ ከዚህ በኋላ እዚህ ቤት እንዳትመጪ። ምን ማለት ነው? አርፈሽ ቁጭ በይ፣ አርፈሽ ተቀመጪ። አንቺ ከዚህ በኋላ እዚህ ቤት እንዳትመጪ። እሺ ምን ማለት ነው? ከዚህ በኋላ አጠገቧ እዚህ ቤት አይደለም አጠገቧ እንዳላገኝሽ። አንቺ ደግሞ ከዚህ በኋላ ያለን ፍቃድ ከዚህ ቤት ትውጪና እግርሽን ነው የምሰብረው። ማለት ነው እንዴ? ቁጭ በይ አርፈሽ። እግርሽን ነው የምሰብረው። እያስፈራራኝ? አዎ እያስፈራራሁሽ ነው። ያማል እንዴ? ይሄንን ደግሞ ለአባትሽ እልክለታለሁ። እሺ ምን ማለት ነው? ለአባትሽ ያምካል እንዴ? አንቺ ከዚህ ቤት እግርሽ ይውጣና ማለት ነው መብራ ምስክሬ ነች፣ እሰብርሻለሁ እግርሽ። አርፈሽ ተቀመጪ። አንቺ ተነሽ ነው። ለምንድን ነው የምትወጣው? አትወጣም። አንቺ ስነ ስርዓት ይኑርሽ። አፍሽ እንዳላጣበቀው ዝም በይ። ዝም አልኩህ እኮ ስም እኮ በቃ ዝም በይ። ለምንድን ነው ዝም በይ? አንቺ ተረጋጋት በይኝ። ውጪ። እንደገና ደግሞ ምትመታት ምን አንተ የድሮ ሰው ነህ እንዴ? ዱላ ምናምን። ተነሽ ውጪ ከዚህ ቤት ተነሽ። እንዴ ለምንድን ነው? ተነሽ። መጀመሪያ ተረጋጋ። ከዛ ወጣለህ። ተረጋጋ። ለምን አታናገረኝ? አንቺ ተነሽ ነው ውጪ። እንኳን እግዚአብሔር ሆነ ውጪ እኮ ወጣለህ። ቤት እግዚአብሔር ቢሆንም ሲጋራ ችግር የለውም። ጓደኛዋ ነሽ። ምንድነው ጓደኛዋ ነሽ የምትለው? አንቺ ስነ ስርዓት ይኑር። ዝም በይ። እሺ ተረጋጋ። እኔ አታስገድጂኝ፣ ጎዳሻለሁ። ለምንድን ነው አንተ እንደዚህ የምትለው? ስነ ስርዓት ይኑርሽ። ለመውጣት እኮ እየሞከረች ነው። አንተ እንዳታውቅ አሁን ሲጀመር ተንከራኒ ነው ምን ይላል? በቃ አንቺ ቁጭ በይ አርፈሽ። እኔ እያስገደደ አርፈሽ ተቀመጪ። እግርሽን ነው የምሰብረው። አንቺ ደግሞ አትወጪ። ውጪ በቃ ውጪ። ምን ማለት ነው? እያየህ ካታጨስ በቃ ውጪ። አሁን እኔ አታሳስችኝ። ውጪ እንጂ እያበረታታሻት ያለሽው አንቺ ነሽ። እያበረታታሻት ያለሽው አንቺ ነሽ። አንቺ ዝም በይ። ለመተው እኮ እየሞከረች ነው። ላንተ ብላ ማለት ነው። ላንተ ብላ ለመተው እየሞከረች ነው። አይገባም እንዴ? ለኔ ብላ አልነበረም መተው የነበረባት። ገና ያኔ ማለት አልቀርባትም። ስለዚህ ውጪ ውጪ እንዳትተዋት ብላ ማለት ነው። ሲጀመር እኔ አሁን ከሷ ጋር ብለያይ እንኳን አንቺ ለሷም ታስፈልጊያት ጓደኛ አይደለሽ። ውጪ። አትወጣም። አንተ ወሳኝ አይደለም። አንተ ወሳኝ አይደለም። ሰማኝ። ቁጭ በይ። ለሷ ጓደኛ አንተ መጀመሪያ ከሷ ጋር ልነጋገር። ውጪ። ስማኝ፣ አንደኛ ነገር ገና ያኔ ነው ሱስ ውስጥ የነበረችው እና እንደ በቃ አንተን ስትወድ ካወቅ ትጥላኛለህ በሚለው ለመተው እስካሁን ድረስ ለመተው እየሞከረች ነው። በጣም እየሞከረች ነው። ይሄ እኮ አንተ በፊት በጣም እንዴ አንድ ሲጋራ አንተ ቃል ይሄ እኮ ኖርማል ነገር ነው። በጣም ብዙ ሰዎች እኮ ብዙ ነገር ያደርጋሉ አይደል? ምንድነው ማለት እንዴ? ውጪ። ምንም አይነት ወሬኛ መስራት ምንም አይነት አንዴ የሚባል ቃል አልሰማም። ሁለታችሁ ውጡ ከዚህ ቤት። ማን ገዛልሽ?
ወይኔ ጉዴ ረሳል። ወይኔ ልብስሽ ተወጣለሽ። አባቴ አይዞሽ ተረጋጋ። ቆሻሻ ከዚህ በኋላ እንደዚህ አይነት ነገር አይደለም። ለፕራንክ ለሰው እንኳን ስትገዢ ባይሽ ጋይስ እንደምታዩት ፕራንክ አድርጊያለሁ፣ ሰርቼ ይላል አግኝቻለሁ። አግኝተነዋል። ፍቅር አግኝተነዋል ጋይስ። እንግዲህ እንዴት እንዳበደ እንዴት እንደሆነ ከቤት ሊያባረኝ ልብሴን አወጣልኝ። እናንተ ምን ሆኖ ወይኔ ሊልከኝ? አንተ ግን ክፉ አትወደኝም። ባንዴ እንደዚህ ሂጂ እኔ ሂጂ ጋር ነበር መልክሽ ከነሱ ጋር ነው። ወይኔ አምላኬ ጋይስ እዩልኝ ብቻ። ለማንኛውም በጣም ካችንም ተለበላልኩ። በቃ እንጫወትም። ፈንዲሻውን ገዝተክ ነው? አሁን ፈንዲሻው ይምጣ እንጫወታለን። ጋይስ ሰብስክራይብ ያረጋችሁ፣ ላይክ ያረጋችሁ አብራችሁን ቆዩ። ይመቻችሁ። ቻው። በቀጣይ ደግሞ ሌላ ፕራንክ እናደርገዋለን። ገና ምን አይቶ እናቃጥለዋለን። በቀጣይ ደግሞ ሰበሬ ነው መጠረሽ ባይበላችሁ። ዝቅ በል ካሜራውን ግን አላይ ዝቅ በል ግን እንኳንም እዛ ሻወር ቤት አረጋ እኮ። ሰላም ሁላችሁ። ሰብስክራይብ አድርጉ በላችሁ። ሰብስክራይብ አድርጉ። ዞር በል። ቻው ጋይስ። እኔ ራሱ ፈራው ኩሎ ማርያም ውጪ